ሰኞ ቀን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሞቱ። የመሞታቸው ዜና ለሰሃቦች በሚደርሳቸው ጊዜ ሁሉም ደንግጠው ቀሩ። ዑመር ረዲየላሁ ተዓላ አንሁ ሚንበር ላይ ወጥተው ነብያችን አልሞቱም፣ ነብዩ የካፊሮችንና የሙናፊቆችን ጭንቅላት ሳይቆርጡ በፍጹም አይሞቱም። ነብያችን ወደ ጌታቸው ሙሳ አላህን ለመገናኘት እንደሄደው ነው የሄዱት። ነብያችን ሞተ ያለ ሰው አንገቱን ቆርጠዋለሁ በማለት ሚንበር ላይ ወጥተው መዛት ጀመሩ። አቡበከር ረዲየላሁ ተዓላ አንሁ ግመሎችን ለማሰማራት ወደ ከተማ ሄዶ ነበር። ከዛም ሲመለስ የነብዩ መሞት ተነገረው። ከዛም አቡበከር ቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ገባ። ከዛም ፊታቸውን ከፈተውና ሳማቸው። ሞተህም በህይወት እያለህም አማርክ አላቸው። ከዛም ወደ መስጂድ ገብተው ዑመር ወደ ቆመበት ሚንበር ጋር ሄደው ውረድ አሉት። ዑመርም አልወርድም አላቸው። ከዛም አቡበከር ከዑመር ጎን ቆመው እንዲህ አሉ። አልሐምዱሊላህ አልቃሂር ፈውቀ ዒባዲህ አማ በዕድ ፈኢነሁ መን ካነ ያዕቡዱ ሙሐመደን ፈኢነ ሙሐመደን ቀድ ማት ወመን ካነ ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙት። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወማ ሙሐመዱን ኢላ ረሱሉን قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين. أبو بكر يقرأت አንቀጽ በመስጂድ ውስጥ መስተጋባት ጀመረች። ዑመር ረዲየላሁ ተዓላ አንሁ እቺ አንቀጽ ለመጀመሪያ ጊዜ የሰማሁት ያህል የተሰማኛል። ነብዩ ሰለላሁ ዐለይሂ ወሰለም በሶስተኛው ቀን ተቀበሩ። ከዛም ሰሃቦች ተስማምተው አቡበከር ረዲየላሁ ተዓላ አንሁ ኸሊፋ ሆኖ እንዲያስተዳድራቸው አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አብዛኛው አረቦች ወደ ክፍርና ተመልሰዋል። አንዳንድ ጎሳዎች ዘካ አንሰጥም፣ አንዳንዶቹ ደግሞ ሰላትን አንሰግድም፣ አንዳንዶቹ ከዚህም አልፎ ነብይ ነኝ እያሉ ይሞግቱ ጀመር። እስልምና በመካና በመዲና ብቻ እስኪቀር ድረስ አብዛኛው ሰዎች ከፈሩ። ነብይ ነኝ የሚለው ሁሉ መዲና ገብቶ ሙስሊሞችን ሊያጠቁ ፈለጉ። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲል ኡሳማ ኢብኑ ዘይድን ወደ ሮም ሄዶ እንዲዋጋ ብዙ ሰራዊቶችን አዘጋጅተው ሰጥተውት ነበር። ነገር ግን መንገድ ላይ የነብዩን መታመምና ሊሞቱ መሆናቸውን ሲሰማ ተመልሶ ነበር። አቡበከር ረዲየላሁ ተዓላ አንሁ መጀመሪያ ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ያዘጋጁትን የኡሳማን ጦር ወደ ሮም መላክ ነበር። ዑመር ረዲየላሁ ተዓላ አንሁ የአቡበከርን ሐሳብ ሲሰማ ለአቡበከር እንዲህ አላቸው። የኡሳማን ጦር ወደ ሮም ከላክ መዲና ላይ ማንም አይቀርም። ያኔ ካፊሮች ገብተው ያጠቁናል። ስለዚህ እዚህ ሆነው መዲናን ቢከላከሉ ይሻላል አላቸው። አቡበከር ግን ወላሂ እኔ ነብዩ ያዘጋጁትን ጦር መቼም አልበትነው፣ መዲና ላይ ለኛ አላህ አለልን አሉና ኡሳማን አስጠርተው ሂድ ጦርህን ይዘህ ውጣ አሉት። ነብዩ ለኡሳማ ብዙ ሰራዊትን ነበር አዘጋጅተው የሰጡት። ኡሳማም ያንን ሰራዊት ይዞ ሮሞቹን ለማዋጋት ሄደ። መጀመሪያ ኡሳማ ጦሩን ይዞ ሲወጣ የከፈሩ ሙስሊሞች ዘካ አንሰጥም ያሉት ለነሱ መስሏቸው ነበር። ነገር ግን እነሱን አልፈው ወደ ሮም ለመዋጋት ሲሄዱ ሲመለከቱ በጣም ደነገጡ። እኛ መዲናን ለማጥቃት ስንዘጋጅ ምን ያህል ጦር ቢኖራቸው ነው እኛን ትተው ሮሞቹን ለመዋጋት የሚሄዱት? ይሄ ማለት መዲና ላይ ትተውት የሄዱት ብዙ ሰራዊት አላቸው ማለት ነው እያሉ ብዙ ሲወያዩ የኡሳማ ጦር አሸንፎ ወደ መዲና ተመለሰ። የአላህን መላእክተኛ የሚታዘዝ ሰው መቼም ቢሆን አላህ እሱን አያዋርደው። ከዛም አቡበከር ረዲየላሁ ተዓላ አንሁ ያንን ሰራዊት እየከፋፈለ በየጎሳው እየሄዱ ሰላት አንሰግድም ያሉትን፣ ዘካ አንሰጥም ያሉትን፣ ነብይ ነኝ እያሉ ለራሳቸው የሚሞግቱትን እየሄዱ መፋለም ጀመሩ። እስልምናን ወደ ነበረበት መለሱት። አቡበከር ረዲየላሁ ተዓላ አንሁ ምንም ያህል ለ2 ዓመት ብቻ ያስተዳደሩ ቢሆንም ለእስልምና በርካታ መልካም ነገራቶችን አበርክተዋል። በ13ኛው ዓመተ ሂጅራ በጂማዱል አኺር በ21ኛው ቀን ሞቱ። በጣም የሚገርመው ነገር አቡበከርም ሲሞቱ እድሜያቸው እንደ ነብዩ ሰለላሁ ዐለይሂ ወሰለም 63 ነበር። ሰሃቦችም አቡበከርን ወስደው ከነብዩ ሰለላሁ ዐለይሂ ወሰለም ጎን ቀበሯቸው። አላህ መልካም ስራቸውን ይውደድላቸው። እኛንም በሰማነው የምንጠቀም አላህ ያድርገን።